ባል ሚስቱን ወይ ሚስት ከባሏ ልትሰርቅ ትችላለች ወይ? ይህ ንብረታቸው የጋራ አይደለም ወይ? የጋራ ንብረት ከሆነ የሰረቀው ንብረት የራሱስ ንብረት አይደለም ወይ? ባል ወይም ሚስት ያንን ንብረት ያነሳችው የኔ ነው ከሚል ግምት ወይም ደግሞ የጋራ ንብረታችን ነው ከሚል ግምት ነው። ምናልባት ስርቆት የሚባለው ነገር በትክክል ተከትሎ ሊሆን ይችላል። ስርቆት የሚባለው ነገር ላይሟላ የሚችልባቸው ሁኔታዎች አሉ። ቀለብ የመስጠት ግዴታ የተጣለባቸው በሕግ ውስጥ የተቀመጡት እናት ለአባት፣ ልጅ ለአባት፣ ልጅ ለአያት፣ በእነዚህ መካከል ሕጉ ቀለብ የመስጠት ግዴታን ይጥላል። የቀለብ የመጠየቅ መብት ለቀለብ ሰጪው ግዴታ፣ ለቀለብ ጠያቂው ደግሞ ለመብት ነው። እንግዲህ ለብዙ የሆነ ገንዘብ ጎደለብኝ በሚል ምክንያት ቀለብ ሊሰጥ በሕግ የተጠየቀን ሰው ሄዶ ሊያስገድደው ወይ መብቱን በፍርድ ቤት ኤክሰርሳይዝ ለማድረግ ክስ ሲመሰርትበት ቢፈቀድለት ተገቢ ነው፣ ፌር ነው። ከ3 ወር በላይ ቀለብ ማጠራቀም አይችልም። ካጠራቀምም እንደተወው ነው የሚቆጠረው። ከ3 ወር በላይ ወደኋላ ሄደ የ4 ወር 5 ወር እያልክ የምጠይቅበት አግባብ አይኖርም። አይ አልከፍልም ማለት ይችላል ቀለብ ከፋዩ። እንደምን ከረማችሁ የጠበቆች ፖድካስት ተከታታዮች ቤተሰቦቻችን። እንግዲህ በአዲስ ኤፒሶድ በአዲስ ሳምንት ተገናኝተናል። አቶ ሰለሞን ሙሉጌታ በተሟላ ሁኔታ ደግሞ እንኳን ደህና መጡ። አቶ አዱኛ ተሰማ፣ አቶ የሰላም ደግሞ እኔም አለው። እንግዲህ ካለፈው ደግሞ ለመነሳት ካለፉት ምስጋናችንን ደግሞ ለአቶ አዱኛ ብቻ ሳይሆን ለተመልካች ቤተሰቦቻችንም ያው ሰብስክራይብ አድርገውም ሳያረጉም እያተከታተሉ የተመለከቱ ላሉ ቤተሰቦቻችን ጥሩ ነው። አሁን ኢንተራክሽን እየጀመረ ነው። እየተደወለም በተለያዩ አቅጣጫዎች ሀሳብ በርቱ የሚል ሀሳብ እየመጣ ጥያቄዎችም እየቀረቡ ነው ያሉት። እንግዲህ ሰሞኑን ካቀረብ ነው የዛሬው አርስታችን የሚሆነው ቀለብን በተመለከተ ሰሞኑን አንድ ያስተላለፍናት መልእክት ነበረ። ቀለብ ደባቂዎችን እባካችሁ ቀለብን አታስለምኑ፣ ለልጅ ነው ለልጆቻችሁ ነው ቀለብ የምትሰጡት። አንድ የመስጠት ግዴታ ውስጥ ከገባችሁ በኋላ በአግባቡ ፈጽሙ፣ ልመና አያስፈልግም የሚል መልእክት አስተላልፈን ነበር። በሱ ዙሪያ ተመስርቶ ቀለብ ምንድን ነው? እስቲ ቀለብን ብታብራሩ። ቀለብ የተለያየ ጥያቄ ያለው ሰው ስላለ ገንዘብ ጥያቄ ለማቅረብ ሌላ ቀለብ ግዴታ ያለባቸው ሰዎች ላይ ከማንስ ነው መጠየቅ የምችለው? ምንድን ነው ሀሳቡ፣ የህጉ ሀሳብ የሚለውን እንድናብራራ ተጠይቀናል። በዛ መሰረት የዛሬው ፕሮግራም እንግዲህ በእሱ ላይ የተሰራ ነው የሚሆነው። እንግዲህ እሱን ፕሮግራም ይዘን የመጣ ነው በዋናነት ግን በአዲሱ በፕሮግራም ሴታፓችን በጀመርነው መሰረት ደግሞ አንድ ምናስተላልፋት መልእክት አለች፣ ቀደም ያለች ማለት ዛሬ እንግዲህ የአቶ ሰለሞን ሀሳብ ነው። የባል ወይም የሚስት ሌባን ነው የስርቆት ድርጊት ወይም ደግሞ ሌባ ሳይሆን ማለት እንዳጋጣሚ ነው። ይሄ መልእክት ለማስተላለፍ ሳይሆን እስቲ ተመልካቾቻችን ይህንን ሀሳብ በየቤታቸው ሆነው እንዲወያዩበትና እንዲህ ሀሳብ የሚያጭማሹት ብለ ነው። ምንድን ነው በተጋቢዎች መካከል የተፈጠረ አንደኛው ተጋቢ ሌላኛውም ንብረት ይወስዳል ይጠቀማል እና በዛ መነሻ ሆኖ ተሰርቅ ያለው ሌላኛው ተጋቢ ደግሞ ንብረቴ ተሰርቋል በሚል ክስ ይመሰርታል። ጉዳዩ ወደ ሕግ አካላት ይመራል እና ይህን የሚያውቅ ሰው ነው ይህንን መረጃ የሰጠኝና ባል ሚስቱን ወይ ሚስት ከባሏ ልትሰርቅ ትችላለች ወይ የሚል ጥያቄ አነሱና ይህንን ነገር ሁላችንም በየቤታችን ልናነሳው የሚገባ ነገር ነው እና ብዬ ነው እስቲ የተወሰነች ነገር እንድንበት ምን አንተ ያመጣሁት አሳድገው እንጂ ይህንን ሀሳብ ስታቀርብ ትንሽ ከፍ አድርገው ሌቭሉን ከፍ አድርገው እንጂ ሰሞኑን አንድ ሚዲያ ላይ እየሰማሁት ነበረ። ውጭ ሀገር ነዋሪ ናት፣ እዚህ ሀገር አንድ እንደውም ታዋቂ ሰው ነው፣ በአርት ዙሪያ ታዋቂ ሰው ነው እና ተዋውቀው ጓደኞቻቸው እንደ ቦይፍሬንድ እና ገርልፍሬንድ ብዙ አመት ቆይተው ሊጋቡ
እንትን እያደረጉ እሷ ደግሞ እዚህ ሱቅ ለመክፈት እቃ እያመጣች እሱ ቤት ታስቀምጣለች። የምታርፈውም እሱ ቤት ነው። ስትመላለስ እሱ ቤት ታስቀምጣለች። እና መጨረሻው ምን እንደሆነ አላውቁም፣ ግን ያንን እቃ ይክዳታል። በቃ ይለያያል ነው ብቻ። ኤኒዌይስ መቀጠል ስላልቻለ እንትኑ ወደ ጋብቻ እየሄዱ ነበር። ያንን ነገር ማስተካከል ስላልቻሉ ይለያያሉ። እና በቃ አላየውም። የመጣችው በጣም ብዙ እቃ ነው አለች። ሱቅ ደረጃ የሚያስከፍል ለመክፈት የመጣ እቃ ነው፣ የተከማቸ እቃ ነው። እሱ ቤት ነው። እሷ ኦብቪየስሊ ቤት ውጭ ያላት እና በቃ አላየውም አለ። በሽምግልና በምናምን ተጠይቆ በህግም እንደሄደችበት አይነት ነው እዛ ላይ እንትን የሰማሁትና ያንተ ደግሞ ኦልሬዲ ከተጋቡ በኋላ ነው ሀሳብ ዲስከሽን የተነሳው እና ክሱም ሰረቀኝ ተብሎ ክስ ነው አይደለ ፎርማሊ ቀረበ የተባለው። እና ባል ሚስቱን ሊሰርቅ ይችላል ወይስ ሚስት ባሏን ልትሰርቅ ትችላለች ወይ? በንብረት አስፔክት የሚለው ነው ኢሹ አድርገን እንደው እንግዲህ ከጠያቂው ሀሳብ የተረዳሁት እንዴ ንብረታቸው የጋራ አይደለም። የጋራ ንብረት ከሆነ የሰረቀው ንብረት የራሱስ ንብረት አይደለም ወይ? ሰረቀ የተባለው ንብረት የራሱን ቤት እስከሆነ ድረስ የራሱን ንብረት ሲሆን እንዴት ሰው ሊባል ይችላል ከሚል አንጻር ነው ጠያቂው ለእኔ ሀሳብ ያደረገኝ። ምናልባት እንግዲህ ይሄንን ለማብራራት የመጀመሪያው ስርቆት የሚለው በባልና ሚስት መካከል ምን ሲሆን ነው ሊነሳ የሚችለው የሚለውን ነገር መረዳት ይጠይቃል። በባልና ሚስት መካከል ስርቆት የሚለው ነገር ለመነሳት ዋነኛው ምክንያት የሚሆነው የጋራና የግል ንብረት የሚባሉትን በተመለከተ ሕጉ ያስቀመጣቸው ግምቶች ተሟልቶ የተገኙ እንደሆነ ነው። ይህ ማለት ምን ማለት ነው? ሕጉ ከሚገምታቸው ግምቶች ውስጥ ባልና ሚስቶቹ ወደ ትዳር ከመምጣታቸው በፊት በግል የሚያፈሯቸው ንብረቶች አንደኛው፣ ሁለተኛው ጋብቻ ውስጥ እያሉ በስጦታ ወይም ደግሞ በውርስ የሚያገኟቸው ንብረቶች የግል ንብረት ነው ተብሎ የሚገመት በመሆኑ ምክንያት ይሄ የግል ንብረት ነው ተብሎ ግምት የተወሰደበት ጉዳይ የተወሰደ ጊዜ ነው ስርቆት የሚባለው ነገር እንደ ሀሳብ ሊነሳ የሚችለው እዚህ ጋር ነው የሚለው ነገር በደንብ መጨበጥ መቻል አለባቸው። ስለዚህ የጋራ ንብረት በሆነ ነገር ላይ ሳይሆን የግሌን የሆነ ንብረት ወሰደብኝ አለ ወይም ደግሞ ሰረቀችኝ አልሰረቀችኝ የሚል ሀሳብ ሲነሳ ስርቆት የሚለው ሀሳብ እዛ ጋር ነው የሚነሳው የሚለው ነገር ሊጨበጥ ይገባል ብዬ አስባለሁ። ይህን ተከትሎ ግን ሊጣሉ የሚገባቸው በወንጀል ሕግ ውስጥ የተቀመጡት ሀሳቦች አንድ ወንጀል ነው ለማለት የሚያስነሱ ነገሮች አብረው ሊታዩ ይገባቸዋል። የሀሳብ ክፍሉ፣ የድርጊት ክፍሉ፣ የሕግ ክፍሉ ተሟልቷል ወይስ አልተሟላም? ይህ የሀሳብ ክፍል ላይ የሚባሉት ነገሮች ላይ ባል ወይም ሚስት ያንን ንብረት ያነሳችው የኔ ነው ከሚል ግምት ወይም ደግሞ የጋራ ንብረታችን ነው ከሚል ግምት ነው ወይስ በትክክል እንደተባለው ያንን ያሟላል የሚለውን ነገር የማስረዳት ሸክም ሲኖር ነው የምርመራ ሂደቱም ሌሎች ሂደቶችም የሚከተሉት እነዚህ መሰረታዊ ነገሮችን መሰረት ያደረገ ነገር ሲሆን ምናልባት ስርቆት የሚባለው ነገር በትክክል ተከትሎ ሊሆን ይችላል። ስርቆት የሚባለውም ነገር ላይሟላ የሚችልባቸው ሁኔታዎች አሉ የሚለውን ነገር ለማስገንዘብ ነው በኔ በኩል። እንደ ኢሹ እንዲያዝ ነው ማለት ሬዝ ሊደረግ ይችላል። እንደዚህ አይነት ሀሳብ ነው በጋብቻ ውስጥ እያለ ሰው እስከ ስርቆት ደረጃ አክቹዋሊ እኛ አይገርመንም አይደለም። አጋጣሚ ውክልና ተሰጥቶት የቤተሰብ ሀብት የሚጠፋበት ሁኔታ አለ። የሚጠብቅ ሰው በትዳርም ንብረት የሚሸሽበት ሁኔታ አለ። 2-3 ቤተሰብ ፓራላሊ ማለት ጎን ለጎን ሳያውቁ የሚተዳደርበት ሁኔታ አለ። ብዙ የሚገጥሙን ኬዞች አሉ እና ከሱ አንጻር ያው ስርቆትም ሊፈጸም ይችላል። ግን ሊባል ትርጉሙን ሊያሟላ ይችላል የሚለው ውስጥ ቤተሰቦች ይወያዩበት። ግን እንደዚህ አይነት ክስ ገጥሞናል ሰሞኑን ከጨዋታ መሀል ተነስቶ ገጥሞናል የሚል ነው። እንግዲህ የዛሬው እንትናችን ይቺ ናት። እቺ ፖይንት እንግዲህ የያዟት አብላስፋት አስተያየት ተወያዩበት ባልደረቦቻችንም ማለት ነው። ዛሬ ወደ ዋናው ጉዳያችን እንገባለን። እንግዲህ ቀለብ ምንድን ነው? ማን ነው ለማን የሚቆርጠው? እንዴት ነው የሚቆረጠው? ከኢትዮጵያ ሕግ በተለይ ከፌደራል በተሻሻለ ቤተሰብ ሕግ አንጻር
ቀለብን ኖሮልስ አብዛኛው ክልል ያንን ነው የሚከተሉት። ቀለብን በተመለከተ ትንሽ ማብራሪያ እንሰጣለን። አንዱ በዚህ አርስት ላይ እንግዲህ ዘን የመጣው ነገሮች ያቁን እንትን ክላሪፋይ ብታደርግልን ምንድን ነው የሚለው? እንግዲህ ስለ ቀለብ ስናወራ መሰረት የምናደርጋቸው የህግ መሰረቶች በዋነኛነት የተሻሻለው የቤተሰብ ህግ ነው። በዚህ የተሻሻለው የቤተሰብ ህግ አንቀጽ 197 እና ተከታዮቹ ላይ ስለ ቀለብ ተብሎ የተቀመጡትን ድንጋጌዎች መሰረት ያደረገ ነው ዛሬ ለማብራራት የምሞክረው። ከዚህ አኳያ በርካታ እንደሚታወቀው እንደ ማህበረሰብ ከያዝናቸው እሴቶች ውስጥ ሞራላዊ ግዴታ ብለን የምንወስዳቸው አሉ። እንዲሁም ደግሞ ህጋዊ ግዴታ፣ አንድ ሰው ወደ ፍርድ ቤት ቢሄድ በህግ መብቴን ላንቀሳቀስ መብቴን ላስከብር ብሎ ቢነሳ ከቀለብ አንጻር ማን ነው በህግ አኳያ መብት ሊያገኝ የሚችለው፣ ማን ነው የማያገኝ የሚለውን ነገር አጠቃላይ ቀለብ የመስጠት ግዴታ የተጣለበት ሰው ማን ነው የሚለውን ነገር ማብራራቱ ከቀለብ ይዘትና ቀለብ የሚቋረጥባቸው ምክንያቶች ብለን አጠቃላይ የቀለብ እሳቤ ለመገንዘብ ይረዳል ብዬ አስባለሁ። ከዚያ አኳያ ቀለብ የመስጠት ግዴታ የተጣለባቸው በህግ ውስጥ የተቀመጡት የመጀመሪያው ቀጥተኛ ተዋረድ ያላቸው፣ ይህ ማለት እናት ለአባት፣ ልጅ ለአባት፣ ልጅ ለአያት ብለን የምንወስዳቸው በእናትም በአባትም ሳይድ ያላቸው ቀጥተኛ ተዋረድ ያላቸው የስጋ ዝምድናው ቀጥታ ተዋረድ ይዞ የሚመጡትን የሚመለከቱ ናቸው። በእነዚህ መካከል ባለ መካከል ህጉ ቀለብ የመስጠት ግዴታን ይጥላል። ሁለተኛው የሚነሳው የጎን ዝምድና ብለን የምንወስዳቸው አሉ። የጎን ዝምድና ብለን የምንወስዳቸው ለምሳሌ እህት ለእህት፣ ወንድም ለወንድም እንዲሁም ወንድም ለእህት፣ በእነዚህ መካከል አሁንም ቀለብ የመስጠት ግዴታን ይጥላል ህጉ። በሶስተኛ ደረጃ ላይ ህጉ የቀለብ የመስጠት ግዴታን የሚጥለው በጋብቻ ዝምድና መካከል። በጋብቻ ዝምድና መካከል ሲጥል አንደኛው ራሱ የፌዴራል ሰበር ሰሚ ችሎትም አቋም የያዘበትን የወሰነው በባልና ሚስት መካከል ቀለብ የመስጠት ግዴታን ጥሏል። ሁለተኛው አብሮ የሚመጣው ደግሞ የባልና ሚስት የሚስትን እናትና አባት እንዲሁም ደግሞ የባልን እናትና አባት ከቀለብ አንጻር ቀለብ የመስጠት ግዴታ እንዳለባቸው ህጉ ይደነግጋል። ከዚያ አኳያ ቀደም ሲል ባስቀመጥኳቸው ሶስቱ መሰረታዊ ሀሳቦች ላይ የሚመጡ ቀለብ የመስጠት ግዴታ ያለባቸው ይሆናሉ ማለት ነው። ከዚህ ውጪ እንደ በተለምዶ አሁን እኛ ለአጎት ልጅ፣ ለአክስት ልጅ፣ ለጎረቤት በተለያዩ አይነት መንገድ ሰዎች ከመረዳት ባህል የሚነሳ የሚሰጧቸው ግዴታዎች አሉ። እነዚህ ግዴታዎች ወደ ህግ ቢመጣ ከህግ አንጻር የሚመጣ ጉዳይ ሳይሆን በሞራል ግዴታ ውስጥ የሚጣሉ እና የሞራል ግዴታ ተጥሎባቸው የሚያደርጉት ነገር ካልሆነ በስተቀር ከህግ አንጻር መብት የሚያስገኙ ሊሆኑ አይችሉም የሚለውን ነገር ቤተሰቦች ሊረዱ ይገባል የሚል ነገር ነው። እንትን ክሊር ግልጽ ለማድረግ አሁን በተነሳው ፖይንት ላይ እነዚህ ልጅ፣ አባት፣ እናት፣ አያቶች አሉ። በእነዚህ ወደ ላይም ወደ ታችም አያት ደህና ኢኮኖሚ ሁኔታ ላይ ኖሮ የልጅ ልጅ በጣም መሰረታዊ የሆኑ ነገሮችን የሚያስፈልገው ድጋፍ የሚያስፈልገው የሌለው ከሆነ ሊጠይቅ የሚችልበት ሁኔታና ቀለብ ሊቆረጥ የሚችልበትን ሁኔታ እንዳለ ነው አሁን የተነሳው በህጉ። እነዚህ ሰዎች እርስ በርሳቸው የመደጋገፍ ግዴታ አላቸው። ያው ቤዚካሊ ምንድነው መረዳት ያለባችሁ ቤተሰቦች፣ መረዳት ያለባችሁ ነገር የኢትዮጵያ ህግ አሰራር የቤተሰብ ህግ ቤተሰብን ሰስቴን ከማድረግ ከማቆየትና የቤተሰብ ያለን የቤተሰብ ትስስር ጠንካራ ስለሆነ በባህላዊው እሳቤ ያንን ለማንጸባረቅ የተቀረጸ ስለሆነ ቤተሰብን በአይኔ ሚንስ ወይም ደግሞ በተለያየ አቅጣጫ የመደጋገፍ ባህሉን ወደዛ ወደ ህጉ የሚያንጸባርቅ ያስተላለፈ ነው እና ከዚህ አንጻር እነዚህ ሰዎች ጎን ለጎን ወንድምና እህት የመረዳዳት አባት፣ ልጅ፣
አያት እርስ በርሳቸው እናት፣ አባት፣ ልጅ፣ አያት እርስ በርሳቸው የመረዳዳት ባህሉን ወደ ህግ አምጥቶ ቀለብ የመጠየቅ መብት በእነዚህ ሰዎች መሀል መብት አንዱ የመስጠት አንዱ የመቀበል ግዴታ ጥሏል። በህግም የሚጠየቅበት አግባብ አለ። ሌሎቹ ድጋፎች አሁን ፎር ግራንትድ የምንወስዳቸው ዝም ብሎ መረዳት ባህል ብዙ ስላለ የምንወስዳቸው ያው ከመሆኑ የአክስት ልጅ ከገጠር አምጥቶ የማሳደግ የማኖር የመደገፍ ኢቨን እስከ መቀየም ይደርሳል። የኔን ልጅ ሳይወስድ የኔን ልጅ ሳይደግፍ የኔን ልጅ ሳትደግፍ የኔን ልጅ ሳታስተምር የሚል የመቀያየም እንትን አለ። እነሱ ያው የሞራል አዱ እንዳስቀምጠው ሞራል እና ባህል የማህበረሰባችን የኖር ዘይቤ የፈጠረውና እርስ በርስ ያለ ልምድ ቢሆኑ በህግ ግን አሁን የገለጽናቸው ደረጃዎች ላይ ብቻ ነው ተፈጻሚ የሚሆነውና እስቲ እንዴት ነው ማን ነው ምንድን ነው ቀለብስ የሚለውን ነገር እንትን ብናደርገው ክሊር ብናደርገው ጥሩ ይመስለኛል። ያው እሱን ነጥብ እንዳያይዘ ነው ማየት አለበት። እንግዲህ ቀለብ የቀለብ የመጠየቅ መብት ለቀለብ ሰጪው ግዴታ፣ ለቀለብ ጠያቂው ደግሞ ለመብት ነው። ስለዚህ እሱ አሁን የነሳው ነጥብን የማየው እንግዲህ ይሄ ጉዳይ አንደኛው ወገን ቀለብ ጠያቂው ሌላኛውን ቀለብ ሰጪውን ጠይቆ ቀለብ ሊሰጠው ፈቃደኛ ካልሆነ ወይ ደግሞ ቀለብ ሊሰጥ የሚችልበት ሁኔታ ውስጥ ካልሆነ ጉዳዩ ወዴት ነው የሚወስደው? ወደ ፍርድ ቤት ነው የሚወስደው፣ መከበር ያለበት ስለሆነ ማለት ነው። ስለዚህ ይሄ ቀለብ የምንለው ነገር ዲፋይን መደረግ አለበት ማለት ነው። የማንኛውም ኢኮኖሚ ጋር የተያዘ ጊዜያዊ መነጃገች ሊሆን ይችላል። የተወሰነ ፍላጎቶች መጓደል ሊሆን ይችላል። ስለዚህ ወደ ፍርድ ቤት በምንሄድበት ጊዜ ምን ጉዳዮች ላይ ነው ቀለብ ሊከፈለን ይገባል፣ ሊወሰን ይገባል፣ መነሻ የሚሆነ ምክንያትም ከግምት ውስጥ መክተት ይኖርብናል ማለት ነው። ህጉ እዚህ ጋር ልቅ አይደለም። ማንኛውም ቀለብ ጠያቂው እንግዲህ ለብዙ የሆነ ገንዘብ ጎደለብኝ የሚል ምክንያት ቀለብ ሊሰጥ በህግ የተጠየቀን ሰው ሄዶን ያስገድደው ወይ መብቱን በፍርድ ቤት ኤክሰርሳይዝ ለማድረግ ክስ ሲመሰርትበት ቢፈቀድለት ተገቢ አይሆንም፣ ፌር አይሆንም። ስለዚህ በተወሰኑ ጉዳዮች ላይ ነው ቀለብ ሊጠየቅ የሚችለው እና ህጉም ቀለብን ቀጥታ ዲፋይን አያደርገው። የቀለብ አይነቶችን ቀለብ ሊጠየቅ የሚችልበት አይነቶችን በዝርዝር የሚያስቀምጠው። ለምሳሌ ለትምህርት፣ ለመኖሪያ አንድ ሰው ቀለብ መኖሪያ የሌለው መጠለያ የሌለው ከሆነ ከዚያ አንጻር ከፍተኛ ችግር ውስጥ ከሆነ ከዚህ አንጻር ቀለብ እንዲቆረጥለት ቀለብ ሰጪው ሊጠይቅ ይችላል። ትምህርትም ተመሳሳይ ሌሎች ነጥቦች እዚህ ጋር ሊጨምሩልኝ የሚችሉ ለጤና፣ ሕክምና፣ ለምግብ ለመሳሰሉት ነገሮች ማለት ናቸው። መሰረታዊ ፍላጎት ለምን አስፈላጊ እዚህ ጋር ጉዳዮች ላይ ነው ማተኮር። ትክክል። ለተቀናጣኝ ሕይወት ለመኖር የተወሰነ ነገር የጎደለ ከሆነ ያን እንደ መነሻ ተደርጎ ቀለም ሊጠየቅ አይፈቅድም። ማለት በዚህ ምናልባት እዚህ ላይ በደንብ ሊያዝ የሚገባው እንደ ሀገርም የተለመዱ ነገሮች በመጀመሪያ ቀለብ የሚጠየቀው አካል እነዚህን አሁን የምናነሳቸውን መሰረታዊ ነገሮች ሊያሟላ የማይችል ሰው መሆን መቻል ያለበት። ለምሳሌ ቀደም ሲል በባልና ሚስት መካከል ስንል ሚስት ምንም አይነት መተዳደሪያና ገቢ የሌላት ታስተዳደር የማትችልበት ነገር ሆኖ እየተገኘ እንደሆነ እንጂ ገቢ ያለው የተለያየ አይነት ነገር ኖሮ ለጎደለ ነገር ሁሉ ዝም ብሎ እየመጣ የሚጠየቀ ነገር አለመሆኑን በደንብ መገንዘብ አለብን። ለዚህ ነው በብዛት ልጆች አካባቢ ላይ ነው የሚሆነው። ልጆች በራሳቸው ሰጥተው አቅም ፈጥረው እንዲያደርጋሉ ተብሎ ስለማይገመት እድሜያቸው እስከሚደርስ ድረስ ሪስፖንሲቢሊቲ ሌላው አካልም ስላለበት እንደዛ የሚያመላክቱ ነገሮች ናቸው እንጂ እንደው ዝም ተብሎ ለእነዚህ አካላት ቅድም ለደረደር ናቸው ቀለብ የመስጠት ግዴታ አለባቸው ለእነዚህ አካል ስላለን እነዚህ አካል ዝም ብሎ አቅም ኖሯቸው የሚጠይቁት አይነት አለመሆኑን ግልጽ መደረግ መቻል ይኖርበታል። ይህንን ነገር መሰረታዊ የሆነውን ነገር ለማሟላት የሚቸገሩ ሰዎች መሆን መቻል አለባቸው የሚለው ነገር አንደኛ ቢነሳ፣ ሁለተኛው ቅድም የዘረዘርናቸው ነገሮች ደግሞ ኮንቴክስቹዋሊ እንደየቦታው ይለያያሉ። ለምሳሌ ለአንድ አዛውንት
ለትምህርት ብሎ ቀለብ ቢጠይቅ አይደን ነው እንግዲህ እንግሊዝኛ ተርም ላለመጠቀም ነው የሆነ ትርጉም አይሰጥም። ትርጉም አይሰጥም። እንደዚህ አይነት ነገር አሁን ለግሪ እድሜ አይገድበውም ብለህ አያት ለመማሪያ ስላጣው ገንዘብ ማግኘትም ስላልቻል ይስጠኝ ብለው ፍርድ ቤት የሚጠይቁበት አግባብ እና ተቀባይነት የሚያገኝበት አግባብ ያው በጣም የወረደ ነው። መሰረታዊ ፍላጎት የምንለው ውስጥ ስለማይገባ በሳቸው ዕድሜ ትምህርት ማለት ነው። ወጣት ልጅ ቢጠይቅ አሁን የትምህርት ዕድሜ ያላለፈ ልጅ ቢጠይቅ ለሱ ደግሞ እኩል አድርገን ብናያቸው ወጣት ልጅ ቢጠይቅ እንደዛ ነው። አሁን ለህፃናት መሰረታዊ ነገር ነው ትምህርት፣ መሰረታዊ መብት ነው እና መሰረታዊ ነው ብለህ ልትወስድ ትችላለህ። ስለዚህ የህግ አተረጓጎሙ ላይ ሲመጣ እነዚህ ማዕከል ያደረገ እንደ ቀለብ ጠያቂ ባህሪ የሚለያዩ መሆናቸውን መስጠት ነው። እዚህ ላይ ቅድም ላነሳው የነበረው አንዱ አነሳው በተዘዋዋሪ ምንድን ነው በጣም የተለጠጠ አለን። እኛ ትላንትና ድል ያለ ሰርግ ደግሶ ቤት መጥቶ የሕክምና ለልጁ ሊጠይቅህ ይችላል። በሁለተኛ ቤት ኩዳብን ግን ያው ከአቅሙ በላይ የሆነ ኃላፊነት ውስጥ ገብቶ ከዛ በኋላ ቤተሰብ ማካል ቢሆን ማለት ነው የሚጠይቀው ጥያቄ አንዱ ቅድም ክሩሻል ስለሆነች ነው ማይችል ወይም ደግሞ ሊያሟላ ያንን ነገር ሊያሳካ ማይችል ሰው መሆኑ መሰረታዊ ነው። ይሄም አብሮ ይታያል እና እቁብ እየጣለ በሳምንት ይሄ 10,000 ብር እቁብ እየጣለ ለልጅ ወይም ለምግብ ቸገረኝ ብሎ አንድ ሰው ቢመጣና ቤተሰብ ማለት ነው ወይ አባት ሊሆን ይችላል ወይ የቅርብ ወንድምና እህት ሊሆን ይችላል ቢመጣ የሚታይበት አግባብ ከቀለብ አግባብ ይታያል ወይ፣ ለቀለብስ የመስጠት ግዴታ ሊጥልብህ ይችላል ወይ የሚለው ነገር ያው ወደ ማስረጃ እንትን ክርክር ይሄዳል። ግን ዞሮ ዞሮ እንደዚህ የተለጠጠ ሀሳብ እንደሌለው ክሌር ለማድረግ ነው። ቤተሰቦቻችን የተለመደ ስለሆነ እኛ መስመር ትንሽ የምናልፋት መስመር ስላለች ምንድን ነው የሚባለው ከባልሽ ባሌ ይበልጣል ጨውሽ አበድርኝ አይነት ነገር አለ አይደል አባባል ጉደልና እኛ ቤት የመዋል አይነት አይደለም። የቀለብ ኮንሰፕቱ ምንድን ነው? እኛ ቤት ስለጎደለ አንተ ቤት ስለምትችል አርግልኝ ስለማልችል በቃ የሚለው መሰረታዊ መርህ ሊከበር ይገባዋል ቀለብ ሲጠየቅና ያቺ መሰረታዊ መርህ እንትን የተሳሳተ መልእክት እንዳናስተላልፍ ነው። ዝም ብሎ መብት ብቻ አይደለም፣ ግዴታ ብቻ አይደለም፣ አብሮ ክሩሻል የሆኑ መታየት ያለባቸው ነጥቦች አሉ። ስለዚህ አሁን ያልናትን ነገሮች እንደ መርህ ቀለብ ሊሰጥባቸው የሚችሉት በመሰረታዊነት የቀለብ መሰረታዊ ፍላጎቶች ብለን እንያዛቸው። ከነዛ ውስጥ የመጠለያ፣ የምግብ፣ የትምህርት እና አስኪ የሆነ የጤና ጉዳይ ለጤና ለመሸፈን ቀለብ ሊጠየቅ ይችላል። በማን ሊጠየቅ ይችላል? እነዚህ አባት፣ እናት፣ ልጅ፣ አያቶች መካከል በእነዚህ መካከል እና ወደ ጎን ደግሞ ወንድምና እህቶች መካከል ሊጠየቅ ይችላል የሚለውን እንትን ክሊር ለማድረግ እና የመውቀር ነው። እና እንዴት ነው የሚጠየቀው ቀለብ የሚጠየቀው የሚለውን አድሬስ ማድረግ ያለብን። እኔ አሁን በፍላጎት ቀለብ ለምሳሌ ጠየቅ ሄደህ ላይሰጥ ይችላል። ሰው በፍላጎትም የሚያደርጉ ሰዎች ሆኖ ማለት ነው። ቸገረኝ ለስቴት ቀጥታ የሚያደርጉ በቃ እኔ ይህን አደርጋለሁ ብለው አንዱ የቀለብ አሰጣጥ መንገድ በፍላጎት፣ ሌላኛው ደግሞ አለ ሁለተኛ መንገድ አለ የምናስነጅበት ነው ቢባል ደግሞ ምንድን ነው የምናደርገው የምንሄደው የሚለውን ስትክሌር ብናደርገው ያው በሕግ የተደነገገ መብት እስከሆነ ድረስ መብት ጠያቂ ካለ መብቱን ስልጣን ባለ ፍርድ ቤት አካል በመቅረብ ነው ይህም ጥያቄ የሚያቀርበው። ያው ቅድም ባልናቸው ሊጠይቅባቸው በሚችሉት ሁኔታዎች እስከሟላ ድረስ እና ያንን የሚያስረዱ ማስረጃዎች እስካሉት ድረስ መብቱን በፍርድ ቤት አቅርቦ ሊጠይቅ ይችላል። በዚህ ሂደት ውስጥ ቀለብ እንዲሰጥ የተጠየቀው ወይም ቀርቦ ተገቢ ምላሽ እንዲሰጥ ይደረጋል። ፈቃደኛ ከሆነ ቀለብ ይቆርጣል። ፍርድ ቤቱ በሚወስነው መሰረት
ፈቃደኛ ካልሆነም ደግሞ ፍርድ ቤቱ በሚያምነው ማስረጃዎቹ ሰምቶ በሚወስነው መሰረት ቀለብ የመክፈል ግዴታውን እንዲወጣ ይደረጋል። ከዚህ ጋር ደግሞ አያይዘን እንድናየው የምንፈልገው ነጥብ በዚህ ውሳኔ አሰጣጥ ሂደት ውስጥ የቀለብ ሰጪው አቅም እና ፍላጎት ምን ቦታ ነው ያለው? ፍላጎት መኖር አለመኖሩ፣ ለመስጠት መኖር አለመኖሩ የሚያመጣው ለውጥ ይኖራል። አቅም አለው የለውም የሚለው ነጥብን መዝነን እንዴት ነው የምናየው? በተለይ ከፍላጎት አንጻር ያው ግዴታው ካለበት ድረስ መስጠት አለመፈለጉ ብቻ ይህንን ግዴታውን ቀሪ አያደርገው። በሚወሰነው ውሳኔ መሰረት ባለፈው ፕሮግራማችን እንዳነሳነው መሰረት አለመስጠቱ ራሱ በፍትሐ ብቻ ሳይሆን ወንጀል ግዴታ የሚጥልበት ስለሆነ ይህንን ግዴታውን መወጣት ከፍላጎቱ ጋር ብቻ የሚያያዝ አይደለም። ፍላጎቱ ቦታ የለውም፣ ፍላጎቱ ቦታ የለውም። ግን አቅምን በተመለከተ ግን እንበልና ከጠያቂው ያነሰ ወይም ተመሳሳይ የኑሮ ደረጃ ላይ ያለ ግለሰብ ስለተጠየቀ ብቻ ይሄ ግዴታ ይጣልበታል ወይ? ምኑ ጋር ነው? በምን መልኩ ነው የቀለብ ሰጪውን ግዴታ ከአቅም አንጻር ምንለዝም? ለዛ ነው እንግዲህ እስከሚገባኝ ድረስ ቀለብ በባህሪው አንድ ጊዜ ብቻ በውሳኔም ቢሆን አንድ ጊዜ ብቻ አርፎበት የሚቀመጥ ሳይሆን እየተሻሻለ እየተለወጠ የሚመጣ መሆኑን የሚያስቀምጠው ዋናው መሰረት የሚያደርገው የቀለብ ሰጪውን አቅም መነሻ የሚያደርግ ነገር ስለሆነ ነው። ይህ አቅም የሚለካው ቀለብ ጠያቂው በሚያስረዳው የማስረዳት ችሎታው ላይ ነው የሚመሰረተው። ለምሳሌ ቀለብ ጠያቂው ገቢው ይህንን ያህል መሆኑን ማስረዳት ይጠበቅበታል። የተለያዩ ሜካኒዝሞችን ተጠቅሞ ግብር የሚገብር አይነት ከሆነ ግብር አስከባሪው አካል አመታዊ ገቢው ምን ያህል ነው የሚለውን ነገር መገመት የሚችል ነገር ስለሆነ ንግዱ ዓለም ውስጥ የሚገኝ ነገር ስለሆነ አጠቃላይ ወጪ ገቢውን የሚያስረዳባቸው መነሻዎችን በማድረግ አቅሙ ይሄንን ነገር ለመክፈል ወይም ደግሞ ለማድረግ ይችላል የሚለውን አቅም በማስረዳት የሚመሰረት ነገር ነው። በተመሳሳይ ዛሬ ላይ አቅም ያለው ሰው ነገ አቅሙን ያንን አቅም ሊያጣ የሚችልባቸውን ፖሲቢሊቲዎች አለው። እንደነዚህ አይነት ሲያጣ ደግሞ ቀለቡ ይሻሻልልኝ አቅሜ ደክሟል የሚለውን ነገር ያንን ገቢ ማጣቱን በማስረዳት ቀለቡን የሚያሻሽልባቸው ሁኔታዎች አሉ። ዛሬ ላይ የነበረው ገቢ የበለጠ ጨምሮ ከሆነ ደግሞ መጨመርን ምክንያት በማድረግ ቀለቡ ዛሬ ላይ የተቆረጠው ቀለብ ከፍ እንዲል የምትጠየቅባቸው የማሻሻል ሂደቶች አሉ። ስለዚህ ዋናው ግን የህጉ መሰረት የሚያደርገው ቀለብ ጠያቂ ወይም ቀለብ ቆራጩ አቅም ሳይኖር ሌላ አቅም ጨምረህበት ቀለብ እንዳይሰጥ የሚያደርግ ነገር ሳይሆን በልኩ በአቅሙ ልክ ታሳቢ ያደረገ የቀለብ አቆራረጥ መሆን መቻል ይኖርበታል ነው። ይህንንም ወጥ ለማድረግ ይመስለኛል እንግዲህ አሁን ፍርድ ቤቶቻችን ወጥ የሆነ ቀለብ አቆራረጥን አሰራር ዘርግተው ያንን እየተገበሩ ያሉባቸው ሁኔታዎች ይታያሉ። እዚህ ላይ ምናልባት ሳላነሳ አላልፈው ማልፈልገው ነገር አንዳንድ ጊዜ በፍርድ ቤት ክርክር ከኤክስፒሪየንስ የሚገጥመን ቀለብን አጠራቅሞ መምጣት። ለምሳሌ ቀለብ ይቆረጥ ከተባለበት ጊዜ በኋላ የ1 ዓመት አልከፈለኝም፣ የ2 ዓመት አልከፈለኝም፣ የ2 ዓመት ይከፈለኝ ብለው ቀለብን ዋነኛነት ቀለብ የሚለውን አውድ ያልተከተለ ይዞ የመምጣት ሂደቶች በብዛት ይታያሉ። ቀለብ በባህሪው የሚጠራቀም ዕዳ ሆኖም የሚቀመጥ አይደለም የሚለው ነገር በመሰረታዊነት ቤተሰቦቻችን ሊይዙ ይገባል። ማክሲመም 3 ወር ድረስ ነው ሊሄድ የሚገባው። ቀለብ ጠያቂው መብቱን ኤክሰርሳይዝ ማድረግ ባለበት በ3 ወር ውስጥ ቀለቡን ያልጠየቀ እንደሆነ የእርጋ ድንጋጌዎች የሚኖሩት መሆኑን መገንዘብ መቻል ይኖርባቸዋል። እንግዲህ በርካታ እኔ ደንበኞችም ሲመጡ ከሚጠይቁኝ ውስጥ ቁጭ ብሎ የ1 ዓመት አስልተው የ2 ዓመት አስልተው ቀለቡ ይጠይቅልኝ የሚሉባቸው ሁኔታዎች አልከፈለኝም አላደረገኝም ብሎ የሚመጡባቸው ሁኔታዎች ስላሉ ቀለብ በባህሪው የሚጠራቀም እና የሚያዝ አይደለም የሚለውን ነገር
ግንዛቤ ቢያዝበት የተሻለ ይሆናል እላለሁ። ግልጽ መሆን አለበት። እዚህ ፖይንት ላይ ክሊር ማድረግ ያለብን አንድ ሰው ከ3 ወር በላይ ቀለብ ማጠራቀም አይችልም። ካጠራቀመም እንደተወው ነው የሚቆጠረው። ግልጽ ለቤተሰቦቻችን ግልጹ ቃል ይሄ ስለሆነ ይርጋ የሚለው ምናልባት ካልሆነ ከ3 ወር በላይ ወደኋላ ሄደ 4 ወር 5 ወር እያልክ የምጠይቅበት አግባብ አይኖርም። አይ አልከፍልም ማለት ይችላል ቀለብ ከፋዩ። 3 ወር በላይ ይርጋ ያክደዋል የመጠየቅ መብታቸውን የሚለውን እንዲያዝልን ነው የምፈልገው። የቀለብ አሰራርን በተመለከተ ያው ቀለብ አወሳሰን መመሪያውም አለ። ቅድም ክሊር እንዲሆን ተጨማሪ የምናደርገው ነገር ግዴታም ያለ በቃ ግዴታው በአቅምም የማይነሳበት ሁኔታ አለ። በአቅም አይችልም ተብሎ በቃ ቀለብ ሊሰጥ አይችልም ድረስ የሚካሄድበት ሁኔታ ሊኖር ይችላል። በቃ የጠየቀው ሰው ቀለብ ሊሰጥ ካልቻለ እኩል ደረጃ ላይ እንዳልከው የኑሮ ደረጃ እሱም ቀለብ ፈላጊ ከሆነ ፍርድ ቤት ሌላ ጫና ጭኖ ሰዎችን ችግር ላይ አይጥልም። መረጃ መዝኖ ሰውየው መስጠት ይችላሉ የሚለውን አይቶ ነው የሚሰጠው። ነገር ግን በልጅና በአባት በእናት ሪሌሽንሽፕ ባለው መሀል ቀለብ ይወሰናል። በደፈነው ተወስኖ አባት ለልጅ እናት ለልጅ የምትቆርጠው ቀለብ ካለ የተጠየቀ ቀለብ ካለ እሱ ያንተን ኢኮኖሚ እንትን ሁኔታ መጠኑን ለመወሰን ሊያዩት ይችላል ሊታይ ይችላል። ነገር ግን አባት ለልጅ በቃ ቀለብ መስጠት አልችልም የሚልበት ሁኔታ የለም። የወለደው ልጅ ነው የማሳደግ ግዴታ ስላለበት እስከ 18 ዓመት ድረስ ቀለብ የመስጠት ግዴታው አብሶሉት ነው፣ የመስጠት ግዴታ አለበት። አንሌስ ከአቅም በላይ የሆነ በትክክል ሰውየው አባት ያንን መፈጸም የማይችል የጤና ሁኔታ ምናልባት የማያስፈጽመው ካልሆነ በስተቀር ማለት ነው። ያለወለደው ልጅ በግዴታ እንደመረህ በግዴታ መስጠት አለበት ነው። እናትም ከሆነች አባት ጋር የሚያድግ ልጅ ከሆነ ቀለብ የመስጠት ግዴታ አለባት የሚለውን መርህ እንትን መያዝ አለብን። የቀለብ መጠን የሚወሰነው እንግዲህ እንዳልከው ቅድም እንዳለው የቀለብ መጠን የሚወሰነው ያው በአቅምህ እና ያስለመድከው ልጅ ላይ ሲሆን በተለይ የለመደው ቀለብ ተግባራዊ የሚሆነው ብዙ ጊዜ ያው ከፍቺ በኋላ ነው። ተለያይተው መኖር ጀምረዋል ማለት ነው ቤተሰብ። እናት ልጅ አሳዳጊ ልትሆን ትችላለች፣ አባት አሳዳጊ ሊሆን ይችላል። ያኛው ወገን ደግሞ በገንዘብ የሚደግፍ ቀለብ ቆራጭ ሊሆን ይችላል። በገንዘብ የሚደግፍ ሲባል ሁሌ ሚስ አንደርስታንድ የሚደረገው በእኔ ገንዘብ ነው የሚኖሩት አይነት አስተሳሰብ ነው እንትን የሚደረገው። ግን ፍርድ ቤቶች ሲወስኑ የኑሮ ሁኔታውን አይተው አንደኛው አባት ወይም እናት ግማሽ ድርሻ ነው የራሱን ድርሻ ነው የሚወሰንበት። ሲወሰን ታሳቢ መደረግ ያለበት እናት ልጅ እያሳደገች ከሆነ እናት በማሳደግና ራሱ ኃላፊነቱን በመውሰድ አንዳንድ ቀዳዳዎችን በመድፈን የምትወስደው ሬስፖንሲቢሊቲ አለ፣ የቀለብ ሬስፖንሲቢሊቲ አለ። ስለዚህ ያንን ሬስፖንሲቢሊቲ ታሳቢ አድርጎ ነው 10,000 ብር ክፈል ሲባል እሱ ገንዘብ እየሰጠ አይደለም የሚያኖራቸው፣ እሱ ድርሻውን እየተወጣ ነው፣ የቀለቡን ድርሻ እየተወጣ እንጂ ብዙ ሰው ሚስ አንደርስታንድ እውነት ነው። እኔ ብቻ ነው እያኖርኩ ያለሁት፣ ለምንድን ነው ገንዘብ እኔ የምከፍለው የሚለው ማታየት ያለበት አንደኛ በገንዘብ የማይመነዘር ኃላፊነት ነው እዛ እየተወሰደ ያለው። ቢመነዘሩም ደግሞ ገንዘብ የሚያስወጡ አንተም ማስሸፍናቸው ቀደም ያልናቸው ማለት ነው እንደ ቀለብ አላሰብናቸውም እንጂ መዝናናት፣ ልጆች ለምሳሌ መዝናናት፣ መጫወቻ ቦታ መውሰድ፣ ዊኬንድ ጠብቆ ጉብኝት ማድረግ፣ የተለያዩ ነገሮችን ማድረግ፣ ትምህርት ቤት የሚያስፈልጋቸውን ምግብ ትላንት የበላውን ዛሬ ላይበላ ይችላል፣ አመረኝ ሊል ይችላል። የሚያምራቸውን ነገር ማሟላት የዛ ይዞ ሁሌ የሚያሳድገው ሰው ኃላፊነት ነው የሚሆነው እሱ። በዛ ምክንያት ከማሳደግ በተጨማሪ የሚያወጣቸው ኢኮኖሚክ ገንዘብ ነክ የሆኑ ወጪዎች አሉ። ስለዚህ ቀለብ ሁልጊዜ በጣም የተሳሳተው አተያይ ይሄ ነው። ቀለብ የሚቆርጠው ሰውዬ የእሱ ወይም እናት ከሆነች ወይም ሰው ከሆነ የእሱ ድርሻ ነው የሚቆርጡት። የእሱን ድርሻ ሌላኛው ደግሞ ድርሻውን እየተወጣ እንዳለ ማሰብ አለበት እና ድርሻውን እንድትወጣ ማሰብ አለበት። ኤኒዌይስ ቀለብ ከዚህ የሰፋ ሀሳብ እንደሆነ ከእናት ከልጅና ከአባት ግንኙነት በላይ የሰፋ ሀሳብ መሆኑን በተነሳልን ጥያቄ እንድናብራራ በተነሳልን ጥያቄ መሰረት እያብራራን ያለ ነው። ዛሬ እንደው ብዙ እንትን ይገጥመናል። እኔ ብዙ እንትኖች አንድ ጊዜ ጠበቃ ባለፈው የገጠመኝ አንድ ጠበቃ ባልደረባችን ላይ
ቀለብ አባት ተወስኖበታል። 5,000 ብር ነው ሲወጥ የ2 ወር ሳይከፍል ነው እናት ከሳ የመጣችው። አፈዛዛም ነው በቃ ምንም የለኝም አለ። በቃ ምንም ላረግ አልችልም አለ። ችሎቱን ደግሞ ያለው አማራጭ ያው በእስር ወደ እስር እስኪከፍል ድረስ ወደ ማረፊያ ቤት እስኪፈጽም ወደ ማረፊያ ቤት የመላክ ነው እና እዛው ችሎት ውስጥ ነበር እና በቃ እያለቀሰ ነው አባት የተናገረው። ሙሉ ለሙሉ ያለቅሳል። ችሎቱ እኔ በቃ መስራት አልቻልኩም፣ ምንም ነገር ገቢ ማግኘት አልቻልኩም እያለ በዛኛው ሳይድም ያለው ክርክር እሱ እያለቀሰ እንደዛ ወንድ ልጅ ነው። ብዙ ሰው ያዘነው በጣም ሙሉ ችሎት ነበር። በጣም ብዙ ሰው አዝኗል። ጠበቆችም አዝነዋል። እያለቀሰ በዛኛው ሳይድ የምትለውም እኔ እናትም ልጅ የያዘችው እናትም የምታስረዳው ነገር እንትን ብሎኛል። አክቹዋሊ ከእሷ ጋር ተለያይቶ ሌላ ትዳር ነው የመሰረተው እና ልጅ ያለው በዛም ትዳር ይሄኛውን ትዳር እየመራ ነው እየኖሩ ነው ያለው እና ይሄኛው ልጅስ አይበላም ወይ? ልጅ እዛ ወልዷል፣ ትዳር ይዟል፣ እየኖሩ ነው ያሉት እና አይበላም ወይ? መጨረሻ ፎሪ በቃ ሰውየው አልችልም ነው ያለው። በቃ ፖሊስ ተጠራ። ይቆይና እንትን ይበል ሲባል ከጠበቆች መሀል አንዷ ጠበቃ ተነስታ ያለውን እዛው ከፈለች። ያለውን ሞባይል እንትን ቁጥር ተቀብላ እሷ በጣም የልጅ እናት ናት። ሰወተና ናገርኳት እንዴት ነው እንደዚህ አይነት ኢሞሽናል ኢንቮልቭ ካደረግን እንትን እንዴት ሰርቫይቭ ማድረግ እንችላለን? እኛስ እንዴት መኖር እንችላለን? እንደዚህ የሚለውን ስናወራ ስንሳሳ ነው በቃ እንደዛ በዛ ደረጃ አልቅሶ ካስረዳ አልቻለም ማለት ነው። በዛ ደረጃ እሷ የምጠይቅ ከሆነ ብሩ አቅሙ ስለሌላት ነው እዚህ ድረስ መጣ እየጠየቀች ያለችው። ስለዚህ ሁለቱም የሚያስታርቀው ነገር እስሩ የሰውየው መታሰር ሳይሆን ሰውየው ከቻለ ቀጣዩን ትንፋሽ መስጠት ነው በሚለው ያለኝን ነው እኔ በቃ ያለችኝ ነገር ቀበለች ለፕሮግራም ያስኳት በቃ እሱን አድርጌ ወጣሁ እና የሚል እንደዚህ አይነት ነገር ተፈጥሯል። ቀጥታ ወደ እስር ነበር የሚሄደው ያ አባትና ግዴታ ነው በልጅና መንትን መሀል ግን ሌሎችም ቀለብ የሚሰጡ የሚጠይቁ መጠየቅ የሚችሉ አካላት አሉ። ብዙ ጊዜ አሁን እኛ አንረዳውም። ሰፊ ነው የቀለብ አውድ ሰፊ ነው። ምናያለን ወጣ ብሎ ገጠር ላይ አባት እናት እየተንገላቱ አዲስ አበባ ከተማ ላይ በጣም የተንደላቀቀ ኑሮ የሚኖሩ ልጆች የተንደላቀቀ ኑሮ የሚኖሩ ወንድም እህት የተንደላቀቀ ኑሮ እየኖረ ሌሎች ደግሞ የቀን ስራ እየሰሩ የሚኖሩበት ሀገር ነው እና እንደዚህ አይነት ህጉ እዚህ ድረስ አስቦ አድርጓልና መተሳሰብ እንዳለብንም አይ ቲንክ ይቺ ኤፒሶድ ጥሩ ጥያቄ ነው የመጣውና መተሳሰቡንም የሚያነሳሳ ይመስለኛልና መተሳሰብም እንዳለብን የህግ ግዴታም አለብን። የህግ ግዴታ ሄዶ ደግሞ ብዙ ሰው አይጠይቅም። ወንድሜ ሀብታም ስለሆነ ብር ይስጠኝ ብሎ አይጠይቅም። ግን ብዙ ኢን ላይፍ ይዘነጋል ሰው ምቹ ቦታ ሲሆን እሱ ሌላው ከጎኑ የነበረውን አብሮት ችግር ያሳለፈውን ሰዎች ቤተሰቦችን የመዘንጋት ነገር አለ። ችግር ላይ ጥሎ እየተራሉ እየታመሙ ይህ የህግ አስቦ ራሱ ግዴታ ቦታል። እንዳልከው መብታቸው ምን ድረስ እንደሆነ ካለማወቅ ሊሆን ይችላል። አሁን ባልከው ሴናሪዮ እነዚህ አይነት በችግር ውስጥ ያሉ ቤተሰቦች ካሉ የተሻለ ኑሮ ደረጃ ላይ ያለ ሌላ ቀለብ የመቁረጥ ግዴታ በህጉ ያለበት ግለሰብ ካለ ያንን ሊጠይቁ እንደሚችሉ ካለማወቅ ሊሆንም ይችላል። ግን ደግሞ አንድ ነገር ማስመር ያለብን የህጉም ዓላማ ይሄ ቀደም ለኑሮ አስፈላጊ የሆኑ ነገሮች ላይ ከዘረዘርናቸው ነጥቦች አንጻር የተገደበውም አላደለ ኑሮ አንደኛው የሌላኛውን ኑሮ ማህበራዊ መተሳሰቡ እንዳለ ሆኖ ማለት ነው። ኑሮ ምቾት ከምንለው አንጻር የተጓደለ በሆነ ጊዜ ሌላኛው ደግሞ የሞላላት ካለ ያንን ቀዳዳ የመድፈን አውቶማቲክ ግዴታ ለመፍጠር ታስቦ አይደለም። የተወሰኑ ነጥቦች ላይ ለኑሮ አስፈላጊ የሆኑ ጉዳዮች ላይ ችግር በሚያጋጥምበት ጊዜ ያ ችግር ያጋጠመው ሰው አቅም ካለው ሰው እንዲጠይቅ አቅም ካለው ቀለብ የመቁረጥ ግዴታ ካለበት ቤተዘመድ እንዲጠይቅ ነው የሚፈቅደው እና ለዛም ነው የተገደበውም እና መብቱ ልክ እንዳልሆነ ተመልካቾቻችንም እንዲገነዘቡ እንዲሰመርበት ፈልጋለሁ። ምናልባት ይቅርታና ፍርድ ቤት
የተነሳችው ነጥብ ትክክል ነው። ጠበቃዋ ያደረገችው ነገር እጅግ የሚመሰገን ተግባር ነው፣ ግን ጊዜያዊ መፍትሄ ነው። ጊዜያዊ 2 ወር አሁን 2 ወሯን ሸፍናለታለች። ከዛ 2 ወር ዛሬ ነው የተጠራቀመ። ስለዚህ ቀለብ ሰጪው ስቲል ይሄ ግዴታው ይቀጥላል። ነገ ተመሳሳይ እዚህ ቦታ ላይ ይቆማል። ነገ ይሄንን የሚከፍልለት ሰው ላያገኝ ይችላል። ስለዚህ ቤተሰብ በምንመሰረትበት ጊዜ አርቀን ነገሮችን ማሰብ፣ እኛ ላይ ጥገኛ የሆኑ በተለይ ህጻናትን ደግሞ በምናፈራበት ጊዜ ይህን ነገር እያሰብን ሊሆን ይገባል። ምናልባት ይህንን ርዕስ ከመዝጋት ሳንመጣ አብሮ ቀለብም ሊቋረጥባቸው የሚችልባቸው የህግ ድንጋጌዎች መኖራቸውን 1-2 ነጥቦችን ባነሳ ብዬ አስቤ ነው። ቀለብ በራሱ ሊቋረጥባቸው ከሚችላባቸው ነገሮች ውስጥ አንደኛው ቀደም ሲል ባነሳ ነው ቀለብ የመስጠት ግዴታ ብለን ባነሳን ውስጥ አንደኛው በጋብቻ በሚፈጠር ዝምድና መካከል ባለ የሚፈጠር የቀለብ ሰጪና ቀለብ ተቀባይ የሚፈጠርባቸው ሁኔታዎች ናቸው ያሉት። ጋብቻን አስመልክቶ ጋብቻው በፍቺ የፈረሰ እንደሆነ በተለያዩ ምክንያቶች ሊፈርስ ይችላሉ። ወይም ደግሞ ህጉ ያስቀመጣቸውን መሪዎች ካለማሟላት አንጻር ጋብቻው ሊፈርስ የሚችልባቸው አይነቶች አሉ። እነዚህ ጋብቻ የፈረሰ እንደሆነ ቀለብ የመስጠት ቀለብ የመቀበል ግዴታ ሊቋረጥ የሚችልባቸው ሂደቶች እንዳሉ ግንዛቤ ሊያዝ ይገባል። ይህንን ሳነሳው ፍቺው ግን በሞት አማካኝነት የመጣ ከሆነ ፍቺው የፈረሰው በሞት ምክንያት ከሆነ በመካከላቸው ያለው የቀለብ የመስጠትና የመቀበል ግዴታ ቀጣይነት ያለው መሆኑን ለማስገንዘብ ነው። ሁለተኛው ከወንጀል ነው የሚነሳው። ከወንጀል የሚነሳው በህግ ውስጥ የተቀመጠው ቀለብ ጠያቂው የቀለብ ሰጪውን በቀጥታ በራሱም ሊሆን ይችላል የቅርብ ዘመዶች የሚባሉትን አባት፣ ልጅ፣ ባለቤት የመሳሰሉትን አይነት ነገሮች ላይ የህይወትና የንብረት ጉዳት ያደረሰ እንደሆነ ቀለቡ አውቶማቲካሊ ሊቋረጥባቸው የሚችልባቸው ሁኔታዎች አሉ። ስለዚህ አንድ ሰው ከክራይም ተነስቶ እንደገና በሁለት መንገድ ተጠቃሚ የሆነ የሚሄድባቸውን እንዳይኖር ህጉ ዘግቶታል። በጣም ለየት የሚያደርገው እንደውም ፍርድ መሰጠት አለመሰጠትንም ማዕከል ያደረገ አይደለም። ህጉ ሲዘጋ እነዚህን ድርጊቶች የተደረጉ እንደሆነ አውቶማቲካሊ ቀለብ የመስጠት ግዴታ ሊቋረጥ የሚችልባቸውን ሁኔታዎች ያስቀምጣል። እንደ አጠቃላይ ግን እኔ አሁን በፍርድ ቤቶች አካባቢ ላይ ቅድም የሰላምን ሲያነሳ እንደነበረው ሰለሞንም ስታነሳ እንደነበረው የሚገጥመኝ ቀለብ መስጠትን በተመለከተ በተለይ ህፃናት ላይ ቀለብ ሰጪው ራሱ ትኩረት አለማድረግ አያለሁ። እጅግ የሚያሳዝነኝ ነገር ገቢን መደበቅ። አሁን አንድ ጊዜ ገጠኝ የሚያከራየው ቤት አለው ምናምን ነገር አለው፣ በርካታ ነገሮች አሉ። ገቢን አሳንሶ መቅረብ፣ ቀለብ በእርስ በርስ በተለይ በባልና ሚስት መካከል ባለ ቅራኔ ልጅን ለመጉዳት የሚሞከሩ ለመጉዳት ዴሊብሬትሊ እንደዚህ አይነት የማሰብ ውጤቶች አይነት ነገር አለው። ልጅን እርስ በርስ ካለ ግንኙነት ነጥሎ በማየት የልጅን መብት ለማስጠበቅ የሚደረጉ ጥረቶች አንዳንድ ጊዜ አናሳ ሆነው በክርክር ሂደት ውስጥ አያለው። ስለዚህ ይሄ አጠቃላይ ልጅ ላይ የምናደርጋቸው ኢንቨስትመንት ማህበረሰብን መገንባት ነው፣ ትውልድን መገንባት ነው እና በተቻለ መጠን ቀለብ የመስጠት ግዴታ የተጣለባቸው አካላቶች ለይተው በቅን ልቦና አቅማቸው በፈቀደ መጠን ልጁ የሚያስፈልጋቸውን ነገሮች ለማሟላት ትኩረት ቢሰጥበት የተሻለ ነው ብዬ አስባለሁ። አብዛኛው ክርክር ላይ ጊዜ የሚፈጀው እንደነዚህ አይነት ነገሮች እንደሆኑ ስለተረዳው እዚህ ቢደረግ ጥሩ ነው የሚል ሀሳብ ለመስጠት ነው። ኢንዘሚንታይም ደግሞ ቀለብ ተቀባዩ የኑሮ ደረጃው ከተሻሻለ እና የኢኮኖሚ ሁኔታው ከተለወጠ ቀለብ የመስጠት ግዴታውን ቀሪ ይሆናል። ጠይቅ አሻሽለ ደግፈህ እዛ ካደረስከው ማለት ነው። ኤኒዌይስ እንግዲህ ቤተሰቦቻችን ስለ ቀለብ ትንሽ መረጃ የሰጠናችሁ ይመስለናል። ማስተላለፍ የምንፈልገው መልእክት እንግዲህ ቀለብ ማን ለማን መስጠት አለበት፣
እንዳመርህ የተቀመጡትን አይተናል በህጉ። በዛን ተከትለን ብንሄድ እሰየው። ካልሆነ ግን በዛ መሰረት መብታችሁን ቀለብ የሚያስፈልገውን ለመሰረታዊ ፍላጎታችሁ በህግም ልጠይቁ እንደምትችሉ ያብራራ ነው። በጣም ኢምፖርታንት ፖይንቷ ግን ደግመን የምናስተላልፈው ፖይንት ግን ምንድን ነው? ልጆች በሚሆኑ ጊዜ ቀለብ ተቀባዮች በሞግዚቶቻቸው አማካኝነት ለልጆች ነው የምንሰጠው ደግሞ ድርሻችንን ነው። ቀለብ የሚሰጠው ሰው የእሱን ድርሻ ነው እንጂ ስለሌላው ሰው ማሰብ የለበትም። እናት ከሆነች ልጅ ይዛለች፣ ሄዴኩን ማሰብ ነው። ልጅ አንተ ስትንከባከብ አንድ ቀን ያለውን ችግር ከማብላት፣ ማጠጣት፣ ማጠብ፣ ማልበስ፣ ፍላጎቱን ማሟላት፣ ሲያለቅስ ማባበል፣ ሲደሰት የሚያስደስተው ቦታ መውሰድ፣ መዝናናት ሲፈልግ ማዝናናት፣ አውጥቶን ሽርሽር መውሰድ፣ እነዚህ ነገሮች ያው የቅንጦት አይነት ይመስላሉ እንጂ ሳታውቀው የሚደረጉ ነገሮች ናቸው። ማንኛውም ልጅ ያለው ሰው የሚመጣበት ጥያቄ ነው እና ያንን እያሟላ ያልኛ ወገን አንተ ደግሞ ገንዘብ አንድ ቀን በቃ በአካውንት ውስጥ ገንዘብ ለማስገባት የምንሳሳበት ሁኔታ ሊኖር አይገባም ነው። ስለዚህ ቀለብ የመስጠት ግዴታን እናክብር። ባለፈውም የሰጠናት ሀሳብ አለች። የምትከለከሉ ሰዎች በቋሚነት መፍትሄ ለማምጣት በወንጀልም ሰዎችን በከለከሉ ቁጥር በወንጀልም ከሱ መጠየቅ ነው። የፍትሐ ብሔሩ አፈጻጸም እንደተጠበቀ ሆኖ ቀለብን በተመለከተ ይህን ያህል ካወራን እንግዲህ በሚቀጥለው ዝግጅታችን እስከምንገናኝ ድረስ ዛሬ ሙሉ ልባችሁን ሰጥታችሁ ስለተከታተላችሁ እናመሰግናለን። ያው እንደተለመደው የዩቲዩብ ቻናላችንን ሰብስክሪፕሽኑ ይቀጥል፣ ማየታችሁን ቀጥሉ። ሰለሞን ሙሉጌታ የሰላም ዜናና አዱኛ ተሰማ አብረን አቅርበንላችኋል። ይህ በቫለር ኢትዮጵያ የጥብቅና አገልግሎት ድርጅት እየተዘጋጀ የሚቀርበው የጠበቆቹ ፖድካስት ነው። እንግዲህ እስከሚቀጥለው ዝግጅታችን መልካም ሳምንት